My name is Jason Janis. I had a profound near-death experience on April 2nd of 2020. ስሜ ጄሰን ይባላል። ስለሞት ያየሁትንና የቀመስኩትን አስገራሚ እውነት ላካፍላችሁ ወደዚህ መጥቻለሁ። ቀኑ መጋቢት ወር ነበር። በዚህ ቀን ላይ የሆነው ቅጽበት ሕይወቴን ሙሉ በሙሉ ቀይሮታል ማለት ይቻላል። ቤተክርስቲያን ሄጄ ስመለስ ቤቴ ውስጥ ሁል ጊዜ ወይ ድብድብ አሊያም ጭቅጭቅ፣ በቃ ደስ የማያሰኝ ብዙ ነገሮች ነበሩ የሚያጋጥሙኝ። የማያቸው ነገሮች በሙሉ ተስፋ የሚያስቆርጡና እጅግ በጣም ልብን የሚሰብሩ ነበሩ። በዚህ ምክንያት ሃይማኖቱን መከተል አቁምኩኝ። ልክ እንደ ድሮ መጽሐፍ ቅዱሴን መማርና ወደ ቤተክርስቲያን ለመሄድ ፍላጎትን ማሳየት አቁምኩኝ። ልክ እንደዛውም እዛው በቤት ውስጥ የነበረው ጭቅጭቅና ድብድብ እየበረታ መጣ። በዚህ ሰዓት በቃ እግዚአብሔር ለኔ አያስብም አይጨነቅም ብዬ ማሰብ ጀመርኩኝ። ከዚህ በኋላ ነበር ይሄ ሕይወቴ ቁልቁል መሄድና መጓዝ የጀመረው። አንዴ አግብቼ ፈትቻለሁ፣ ድጋሚም አግብቻለሁ። 2 ልጆችም አሉኝ፣ የልጅ ልጆችም አይቻለሁ። ኑሮዬ ምንም የተስተካከለ አይደለም። አሁንም የኑሮ ትንሹ ደረጃ ላይ ያለው ሰው ነኝ። ታዲያ አንድ ቀን በሥራ ቦታዬ ላይ ሆኜ ስለ ኮቪድ እያወራን ነበር። ያኔ ኮቪድ ገና የተፋፋመበት ሰሞን ስለነበረ ስለሱ ብቻ ነበር የሚወራው። ታዲያ ትዝ ይለኛል ስለ ኮቪድ እኔ አልጨነቅም፣ ከዚህ የባሰ ብዙ ነገሮችን አሳልፌያለሁ እያልኩኝ አብረውኝ ለነበሩ ሰዎች እነግራቸውም ነበር። አንድ ቀን በደንብ አስታውሳለሁ። በጊዜ ወደ ቤቴ ለመመለስ ፈለግኩኝ። ቀኑ መጋቢት 2 ቀን ላይ ነበር። ከሥራ ሰዓት ቀደም ብዬ ወደ ቤት ተመለስኩኝ። ቁጭ ብዬ የሰራሁትን ሳንድዊች ለመብላት ተዘጋጀው። በዚህ ሰዓት ነበር መተንፈስ እጅግ በጣም እየከበደኝ እንደነበረ የተሰማኝ። መተንፈስ ዳገት ሆነብኝ። ልክ አንድ ቀጥ ያለ ተራራን የሚወጣ ሰው እንደሚተነፈሰው አይነት አተነፋፈስና የአየር እጥረት እንዳጋጠመኝ እየተሰማኝ መጣ። የዚህ ጊዜ ነው አንዴ በጄ ያስኩትን ሳንድዊች ገመጥኩኝ። ከዚያ በኋላ አንድ ደም ይቀላቀለ መራቅ ወዲያውኑ ያስለኝ ጀመር። በሙሉ ሳንዱቼ በዛ ደም ተጥለቀለቀ። ሌላ ጊዜ እጃችሁ ሲቆረጥ ወይም ከአፍንጫችሁ ደም ሲወጣ ጠቆር ያለ ቀይ ደም ነው የሚወጣው። ይሄ ግን ነጣ ያለና ወደ ፒንክ የሚጠጋ አሊያም ደግሞ ወደ ሮዝ ከለር የሚቃረብ ደም ነበረ። እጅግ በጣም ለየት ያለ ነው። ከሌላው ጊዜ ደም የሚለይም ነበር። ወዲያውኑ ወደ ኪችኑ ተጠጋሁና ለመግባት ስሞክር በሙሉ ጭንቅላቴ ድንዝዝ እያለ ስሜት ይሰማኝ ነበር። መተንፈስ አቃተኝ። ለመተንፈስ እጅግ በጣም እየተቸገርኩኝ መጣው። በዚህ ሰዓት ወዲያውኑ መደንገጥና መረበትበት ጀመርኩኝ። ምክንያቱም ደግሞ